አሰብ የኤርትራ አካል አልነበረ። አሰብ የወሎ አካል ነው። በሻዕቢያ ወታደሮች ተማርከው ከባድ የሚባሉ 5 ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል። እነዚያን ዓመታት እነዚያን ዘመናት እንዴት ተሻገሯቸው? በምን አቅም አለፏቸው? አላቅም። ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። አሰብ የኤርትራ አካል አልነበረ። አሰብ የወሎ አካል ነው በነበረው የክፍለ ሀገር ክፍፍል ማለት ነው። እንዴት ሆኖ ነው ነገሩ በሙሉ የተገለባበጠው? ለራሴ የማይገባኝ። በሻዕቢያ ወታደሮች ተማርከው ከባድ የሚባሉ 5 ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል። እነዚያን ዓመታት እነዚያን ዘመናት እንዴት ተሻገሯቸው? በምን አቅም አለፏቸው? አላቅም። ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ነበልባሉ ጀነራል ባጫ የተሰጠው ሚሽን በጾሮናና በራማ በኩል ያለውን ኃይል ማደራጀትና ጀምር ሲባል መሄድ ነው። በራማና እዛ አካባቢ በነበረው ውጊያ ጀነራል ባጫ ነው ያደራጀው። የጀነራል ባጫ ሚሽን ወደ እንጥጮ የሚሄደውን ወደ አድዋ የሚሄደውን ቦታ መጀመሪያ ምሽጋችንን መያዝና ሽሬ ሲጠጋ ያኛው ኃይል አድዋ መቁረጥ ነው። ማንኛውም ጊዜ ህዝባችንን ማንም ሊያቆም የሚገባ ከጠላት የበላይነትን ለመፍጠር ስራ እንሰራለን። ከጠላት በማንኛው የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። አረተውን ተባካችሁ አረተውን ተባካችሁ። በሻዕቢያ ወታደሮች ተማርከው ከባድ የሚባሉ 5 ዓመታትን ምርኮኛና እስረኛ ሆነው አሳልፈዋል። እነዚያን ዓመታት እነዚያን ዘመናት እንዴት ተሻገሯቸው? በምን አቅም አለፏቸው? አላቅም። ተወረወረ ቦምቡ ወደ እናንተ ከውስጥ ነው የተወረወረ ቦምቡ። እኔና ጀነራል ሰዓረ ፊት ለፊት ላይ ወደቀ። ቦምቡ እንደወደቀ ቀጠለና ጥይት ተጀመረ፣ ሩምታ ተጀመረ። ስለዚህ ትንሽ እንደቀጠለ አንድ አቅጣጫ ብቻ ስለሆነ ተኩሱ አጃቢዎች ጠባቂዎች የሉ ግራ ይጋባል። እነሱ ጠባቂም አልነበረንም ብዙ በዛ ዘመን። አሁን ነው ቆይቶ ጠባቂ የመጣው እና ትንሽ ካዳመጥኩ በኋላ ወደፊት ወጣሁና ስቴጁ ላይ ማይክሮፎን አለ። ማይክሮፎን አንስቼ ምንም ነገር የለም ተኩስ አቁሙ አልኩ። ምንም ነገር የለም ተኩስ አቁሙ። ምኑንም ሳውቁት ወደ ራሱ እየተተኮሰ ሰው የሞተ የወደቀ ያየው ነው። አሁን ወደ እኔ የተተኮሰ መሆኑን ያወቅኩት በደንብ ያወቅኩት የገባኝ አንዱ ኔጋ እንዲህ ተኝቶ ስቴጁ ስር እንዲሆኑ ወደ እኔ ካላሹን ያነጣጥረዋል። ሲሳየው ወደ እኔ ነው። ዞር ስል ድንጋይ አገኘውና በድንጋይ መታወት። ያ ወደ እኔ ማይነጣጠረው ነው። በድንጋይ መታወትና የራሱን ካላሽን ተቀብዬው ካላሽኑን ይዤ አሁን ገባኝ። ግን የሚወርቅ ሰው ስላለ ሰው ማዳን ያስፈልጋል። አሰብ የኤርትራ አካል አልነበረ። አሰብ የወሎ አካል ነው። አሁን ወደ እኔ የተተኮሰ መሆኑን ያወቅኩት በደንብ ያወቅኩት የገባኝ አንዱ ኔጋ እንዲህ ተኝቶ ስቴጁ ስር እንዲሆኑ ወደ እኔ ካላሹን ያነጣጥረዋል። ሲሳየው ወደ እኔ ነው። ዞር ስል ድንጋይ አገኘውና በድንጋይ መታወት።
ያ ወደኔ ማይነጣጠረው ነው። በድንጋይ መታወትና የራሱን ከላሽን ተቀብዬው ከላሽኑን ይዤ አሁን ገባኝ። አሰብ የኤርትራ አካል አልነበረም። አሰብ የወሎ አካል ነው። አሁን ወደኔ እየተተኮሰ መሆኑን ያወቅኩት በደንብ ያወቅኩት የገባኝ አንዱ ኔጋ እንዲህ ተኝቶ ስቴጁ ስር እንዲሆኑ ወደኔ ከላሹን እንዲህ ያነጣጥረዋል። እዚህ ሳየው ወደኔ ነው። ዞር ሲል ድንጋይ አገኘውና በድንጋይ መታወት። ያ ወደኔ ማይነጣጠረው ነው። በድንጋይ መታወትና የራሱን ከላሽን ተቀብዬው ከላሽኑን ይዤ አሁን ገባኝ። አፈሌላ